ሰላም እንዴት ናችሁ ጓደኞቼ ተመልካቾቼ እንዴት ናችሁ ሰላም ናችሁ ባለፈው ቃል እንደገባሁላችሁ መሰረት ራት ከበላችሁ በኋላ ምሳ ከበላችሁ በኋላ የምትጠጡት ሻይ አዘጋጅላችኋለሁ ብዬ ነበር ባልኩት መሰረት ዛሬ ይዤላችሁ መጥቻለሁኝ አሁን ራታችን ከበላን በኋላ ምሳችንን በፈለግንበት ስንጠቀም የሰውነታችን weight የሚቀንሱ ቅጠሎችን ነው ይዤላችሁ የመጣሁት እኔ ደግሞ እነዚህን ቅጠሎች ደግሞ በእርጥቡ ገዝቻቸው አድርቄያቸው ነው እና ለእናንተ ላሳያችሁ ነው እዚህ ጋር አሁን ለምሳሌ ሞሪንጋ አለኝ ሞሪንጋ ማለት እርጥብ ነበር አድርቄው ነው ይሄ ደግሞ ናና ነው የናና ቅጠል ማታቁት ደግሞ እዚህ ጋር አድርጌላችኋለሁ ይሄ ነው ናና ማለት ይሄ ነው ቅጠሉ ያው ታውቁታላችሁ ብዬ ገምታለሁኝ ሁለተኛ ደግሞ ሶስተኛ ይሄን ቅጠል ነው ማታቁት ሴጅ የሚባል ቅጠል አለ በጣም ብዙ ጥቅም ያለው በርጥበቱ ላሳያችሁ ይሄ ቅጠል ባይዘዌ እኛ ሀገር አለ ዝም ብሎ ሜዳ ላይ የሚያድግ ነው ምናልባት አሳያችሁና የምታስታውሱት ከሆነ ትነግሩኛላችሁ ይሄ ነው ቅጠሉ እዩት ይሄ ነው ቅጠሉ ይወላችሁ ከዚህ ጋር ይሄ ግንዱ ነጣ ያለ ነው ይሄ ነው የሚገርማችሁ ነገር በጣም ብዙ ጥቅም ያለው ቅጠል ነው የሚገርመው ነገር ይሄ ቅጠል ማለት የዚህ ሻይ ለአይምሮ ለሚደክም አይምሮና ለአይን ለቆዳ ጥራት ከእንደገና ደግሞ weight ለመቀነስ ውስጥ ደግሞ ምግብ ለመፍጨት ስኳር በሽታ ላለባቸው የደም ፕሬሸር ላለባቸው ለሁሉ ነገር ለፀጉር እድገት በጣም የሚጠቅም ቅጠል ነው የት ነው የምናገኘው ካላችሁ ፍሬሽ ኮርነር ታገኛላችሁ ዋጋውን በጣም ትንሽ ናት እና ተጠቀሙበት በጣም ሰውነታችን ላይ ያለ ማንኛውም በሽታዎችን ሁሉ የሚያጸዳልን የዚህ የሴጅ ነው የሚባለው ሴጅ ይባላል በአማርኛ አላቅም ግን በእንግሊዘኛ ሴጅ ነው የሚባለው የዚህ ሻይ እውነቴን ነው የምላችሁ ግዙት ፍሬሽ ኮርነር ሄዳችሁ ግዙት በጣም ነው የሚጠቅመው እኔ እንደው ጎግል ላይ አይቼ ነው ይሄን ቅጠል መጀመሪያ ፍሬሽ ኮርነር አየሁት ከዛ ገዝቼ መጥቼ ጎግል አርጌው ነው ጥቅሙን ያየሁትና ለዛ ነው ያገኘሁትን ጥቅም ነው ለእናንተ ይዤላችሁ ልምጣ ያልኩት ከዛ እኔ አድርቄዋለሁ እንግዲህ ሲደርቅ እንደዚህ ነው የሚሆነው እንደገና ደግሞ ከርከዴ ሻይ አለ ከርከዴ ደግሞ በጣም ለብዙ ነገር የሚጠቅም ነው አበባ ነገር ነች እሷ ደርቃ ነው ከዛ ቀጥሎ ደግሞ ይሄ ቅመም አለኝ ይሄ ቅርንፉድ ቅመም ነው ይሄ ደግሞ ሁሉንም አደባልቄው ነው እዩት ከሁሉም አደባልቄው ነው አዘጋጅልን ካላችሁ አዘጋጅላችኋለሁኝ እንዳዘጋጅላችሁ የምትፈልጉ ሰዎች በኮሜንት ላይ አስቀምጡልኝ ስልካችሁን ኮሜንት ላይ አስቀምጡልኝ አዘጋጅላችኋለሁ ምንም ችግር የለውም ምክንያቱም ትንሽ ስለሆነ የምንጠቀመው ለብዙ ጊዜ ይሆናችኋል አሁን ሻዩን አፍልቼ ያሳያችኋለሁኝ ይሄ አንድ ላይ ተደባለቀ ነው እዚህ ጋር ምድጃዬን ለኩሼዋለሁኝ አንድ የሻይ ማንኪያ ይበቃናል ይሄ አንድ ሻይ ማንኪያ ይበቃናል እቺ ቅመሟን ካናቷ ላይ ነው የምናደርጋት አይደባለቅም ትንሽ ነው የሚያስፈልገው በቃ እስኪፈላ ድረስ እመለሳለሁ እንግዲህ ሻያችን እንደዚህ ፈልቷል እንደዚህ ከለሩ ይሄንን ይመስላል እዩት ፈልቷል እኔ ማጥለያ ውስጡ ስላለ ይሄ ቅጠሉ እንትን አይወርድብኝም እናንተ ግን ማጥለያ ተጠቀሙ ልትቀዱ ስትሉ
ይህንን ይመስላል ሻዩ። እንግዲህ ይሄ ሻይ ክብደት ከመቀነሱም ሌላ ፊታችንን የማጥራት ቆዳችንን የማጥራት አቅም አለው። ለሁሉም ጤንነት ባይዘው በጣም ሞሪንጋ የምታውቁት ነው። ለሁሉ ለውስጥ ላለ ጤንነታችን፣ ለቆዳችን፣ ለፀጉር እድገታችን ሁሉም አንድ አይነት ጥቅም ነው ያላቸው። አንድ አይነት የቆዳን ጥራት፣ የውስጥ ያለን ህመም፣ የስኳር፣ የደም ግፊት ያለባችሁ ሰዎች፣ ካንሰር ደረጃ ያለባችሁ ሰዎች በጣም እነዚህ ሻዮች በጣም ነው የሚያጸዳላችሁ ውስጣችሁን እና ተጠቀሙ። ይህንን ይመስላል ተመልካቾቼ። ላይክ አርጉልኝ፣ ሰብስክራይብ አርጉልኝ፣ ኮሜንትም ጻፉልኝ፣ በእንደዚህም ደግፉኝ። አመሰግናለሁኝ። ተባረኩልኝ።